ደስተኛ ለመሆን በአስቸኳይ መተው ያለብህ 10 ነገሮች። ሰላም ጤና ይስጥልን። ዛሬ የምንነጋገረው ስለ ገንዘብ ወይም ስለ ዝና አይደለም። የምንነጋገረው በአእምሮ ላይ ስለ ጫንከው ደስታን ስላስቀረው ከባድ ሸክም ነው። ብዙዎቻችን ደስተኛ ለመሆን አዳዲስ ነገሮችን ለማግኘት እንሮጣለን። እውነታው ግን ደስተኛ ለመሆን አዳዲስ ነገሮችን ማግኘት ሳይሆን አሮጌና የማይጠቅሙ ልማዶችን መተው ነው። ዛሬ ከ10 ወደ 1 እየወረድን ደስተኛ ለመሆን በአስቸኳይ መተው ያሉብህን 10 ነገሮችን እንወያያለን። በተለይ ቁጥር 1 ላይ የምናየው ነጥብ የብዙዎቻችን ሕይወት የቀየረ ነው። እስከ መጨረሻው አብራችሁን ቆዩ። 10ኛ ፍጹም መሆንን መፈለግ። በ10ኛ ደረጃ የምናገኘው ፍጹም መሆንን መፈለግ ነው። ሁሉን ነገር 100% ካልተስተካከለ አልጀምርም ማለት ለስኬት ሳይሆን ለጭንቀት ነው የሚዳርገው። ስህተትን ለመስራት ፍቀድ፣ ምክንያቱም ሰው ነህ። ፍጹም ለመሆን ከመጨነቅ ይልቅ የተሻለ ለመሆን ጥረት አድርግ። 9ኛ ሁልጊዜ አዎ ማለት። 9ኛው ነጥብ ሌሎችን ለማስደሰት ስትል ራስህን መበደል ነው። ለሁሉም ሰው እሺ ወይም አዎ የምትል ከሆነ ለራስህ አይ እያልክ ነው። የራስህን ድንበር እወቅ። እምቢ ማለት መቻል የጥንካሬ ምልክት እንጂ የክፋት አይደለም። ቁጥር 8 ያለፈን ስህተት ማውጠንጠን። ትላንት የተፈጠረ ስህተት ዛሬን እንዲያበላሸው አትፍቀድ። ባለፈ ነገር ላይ መቆጨት ልክ የሞተ ፈረስ ለመጋለብ እንደመሞከር ነው። ካለፈው ተማር እንጂ እዚያው አትኑር። ቁጥር 7 ሰዎችን ለመለወጥ መሞከር። 7ኛውና ብዙ ጉልበት የሚያባክነው ልማድ ሌሎችን እንደ ፍላጎታችን ለመቅረጽ መሞከር ነው። ሰዎችን ባሉበት ተቀበላቸው ወይም ራቃቸው። ነገር ግን እነርሱን ለመለወጥ መሞከር ለአንተ ትልቅ የራስ ምታት ነው። ቁጥር 6 ነገ ሠራዋለሁ የሚል ልማድ። ሥራን ማሳደር የጭንቀት ማከማቻ ነው። ዛሬ ማከናወን ያለበት ነገር ሲዘገይ በአእምሮህ እንደ ዕዳ ይከማቻል። አሁኑኑ ጀምር። የዛሬ ድካም የነገ ረፍት ነው። ቁጥር 5 ከሰዎች ጋር ራስን ማወዳደር። ወደ ዋናዎቹ 5 ነጥቦች ገብተናል። 5ኛ የደስታ ሌባ በመባል የሚታወቀው ራስን ማወዳደር ነው። የአንተን መጀመሪያ ከሌላ ሰው መጨረሻ ጋር አታወዳደር። ውድድርህ ከትላንቱ ማንነት ጋር ብቻ ይሁን። ሰላም ይሰማሃል። ቁጥር 4 በሰዎች አስተያየት መኖር። ሰዎች ስላንተ ምን ያስባሉ የሚለው ጥያቄ ለአንተ እስር ቤት ነው። ሰዎች አንተን ለመገምገም ጥቂት ሰከንድ ብቻ ነው የሚያጠፉት። አንተ ግን በዚህ አስተያየት ዓመታትን ትሰቃያለህ። የራስህ ዳኛ ራስህ ሁን። ቁጥር 3 ሁሉንም ነገር ለመቆጣጠር መሞከር። በሕይወትህ የምትቆጣጠረው ነገር ቢኖር የአንተን ምላሽና ተግባር ብቻ ነው። አየሩን፣ ኢኮኖሚውን ወይም ሌሎችን ባሕርያት ወይንም የሌሎችን ሰዎች ባሕርያት ለመቆጣጠር አትችልም። የማትለውጠውን ተቀበል። መለወጥ የምትችለውን ለውጥ። ቁጥር 2 ቂም መያዝ። 2ኛውና በጣም አደገኛው ነጥብ ቂም መያዝ ነው። ቂም መያዝ ማለት መርዝ ጠጥቶ ሌላው ሰው እንዲሞት የመመኘት ያህል ነው። ይቅርታ የምታደርገው ለሌላ ሰው ሳይሆን ለራስህ ሰላም ስትል ነው። ስለዚህ ይቅር ባይ ሁን። ቂምን አትያዝ። ቁጥር 1 ራስን ዝቅ አድርጎ ማየት። 1ኛውና ዋነኛው ነጥብ በውስጥህ የምታወራው መጥፎ ወሬ ነው። አልችልም፣ አይሳካልኝም፣ ዕድለኛ አይደለሁም የሚሉ ቃላትን ተው። ለአንድ ጓደኛህ የምትናገረው መጥፎ ቃል ለራስህ አትናገር። ራስህን ማክበርና ማድነቅ ስትጀምር ዓለም ሁሉ ይከተልሃል። እነዚህ 10 ነጥቦች ቀላል ቢመስሉም በተግባር ሲውሉ ግን ሕይወትህን በአንድ ሌሊት ይለውጣሉ። ከእነዚህ ውስጥ በአሁኑ ሰዓት አንተን ይበልጥ የሚያስቸግረ የትኛው ነው? ኮሜንት ላይ ጻፍልኝ። ቪዲዮ ከጠቀመህ ላይክ በማድረግ ለጓደኞች ማጋራትን አትዘንጋ። ለተጨማሪ መሰል ቪዲዮዎች ሰብስክራይብ ያድርጉ። በሚቀጥለው ቪዲዮ እስከምንገናኝ ቸርን ሰንብት።